ይሄ የምታዩት ውሃ መስጂያ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ስራጅ እንደነሲ ቤተሰቦቻችን ዛሬ እንግዲህ ጁማአ ነው። ከኑረዲን ጋር ወፋ ብለን ለመሄድ እየተዘጋጀን ነው። የምንሄደው የምንሰግድበት መስጊድ ታሪካዊ መስጊድ ነው። ሰሃባ የሰራው መስጊድ ነው። በነብያችን ጊዜ የነበረ ሰሃባ አላህ ስራውን ይወደድለትና አምር ቢን አስ የሚባል ሰሃባ ነው መስጊዱን የሰራው ከባልደረቦቹ ጋር ያኔ ወደዚህ በመጣበት ጊዜ ማለት ነው። ታሪካዊ መስጊድ ነው። ባለፈው በደንብ አስረዳችኋለሁ መስጊዱን ባልኳችሁ መሰረት ዛሬ በጥቂቱ እንዴት እንደተሰራ እንዴት እንደሆነ መስጊዱ በምን አይነት መንገድ እንደተሰራ ገልጽላችኋለሁ በጥቂቱ ኢንሻአላህ። አሁን እንግዲህ ወደዛ ለመሄድ እየተዘጋጀን ነው። ከኑረዲን ጋር ሽቷል። ውድ ተመልካቾቻችን አሁን ልንወጣ ነው ከኑረዲን ጋር። ሽቶ ልቀባ። ሽቶ እጅን አንተ ገራሚ ሽቶኖችን ሽቶ ካያችሁ ግዟት። በጣም የምትሸት ሽቶ ናት። ደስ የምትል እጅን እስኪ እኔንም ቀባኝ። እንካ ቀባኝ። እጄ እንካ ቀባኝ። እጄ እንደዚህ አድርግና ቀባኝ። እንደዚህ እንካ በዚህ እጄ ቀባኝ። እንካ እኔ ጋር ለራስ ይቀባል። እኔ ጋር እንደዚህ ያዝና እንዲያዝና ቀባኝ። እስቲ እንካ ይኸውልህ ና ለዘጊም ይላል። እንካ ቀባኝ እንደዚህ እና ሽቶ ሱና ነው። በተለይ ለወንዶች በእስልምናው በጣም የሚደገፍ ነው። እንግዲህ እየተቀባባን ነው ማለት ነው። አሁን እንወጣለን እስከ መጨረሻው። ዳዲ ኑረዲን ናና ባቡራችን መጥቷል። ባቡራችን መጥቷል። የኛ ባቡር መጥቷል። ኑረዲን ትገባለህ። ዋው ናግባና ገመሽ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ስራጅ እንደነሲ ዩቲዩብ ቤተሰቦቻችን ዛሬ እንግዲህ ተመልሰን መጥተናል። ባለፈው በነገርኳችሁ መሰረት መስጊዱን በጥቂቱ ታሪካዊ መስጊዱን በጥቂቱ እነግራችኋለሁ ብያችሁ ነበር። ይሄ የምታዩት ድሮ አምር ቢን አስ የሚባል ሰሃባ ነው እንግዲህ ይሄንን መስጊድ የሰራው በነብያችን ሰለላሁ ዐለይሂ ወሰለም የነበረ ሰሃባ ነው። እነሱ ባልደረባ ነው። ነብያችን ከሞቱ በኋላ ዑመር ኢብኑ ኸጣብ በሚመራበት ሰዓት ያኔ ወደዚህ ወደ ግብጽ ተሰዶ መጥቷል። አምር ቢን አስ ከመጣ በኋላ ወደ ግብጽ ይሄንን በጥቂቱ እንግዲህ መስጊዱን ከባልደረቦቹ ጋር ሰርቷል ማለት ነው። ይሄ በር የምታዩት በር አምር ቢን አስ ከባልደረቦቹ ጋር እና ከአምር ቢን አስ ከባልደረቦቹ ጋር ይገባበት የነበረ በር ይሄ ሲበር ነች። እንደምታዩት አስገባው
እና ይሄ በር ነው እንግዲህ እዚህ መስጊድ ላይ ነው ዛሬ የምንገኘው ከ1400 ምናምን ዓመት በፊት ማለት ነው እንግዲህ እንደምታዩት በሩ ይገቡበት የነበረው በር ይሄ ነው ይሄ የምታዩት ውሃ መቅጃ ነበር የውሃ ምልክት አለች አሁንም እስከዛሬ እንደዚህ ሆና ነው ያለችው በፊት ያኔ ውሃ ያወጡበት የነበረችው ቦታ ነች እዚህ ቦታ ማለት ነው እና ውሃ ያወጡበት የነበረች ጉድጓድ ነች አሁንም አለች በቅርጽ እንትን ብላ እንደ ታሪኳ ሆና ቁጭ ብላለች እንግዲህ ውሃ ያኔ ያወጡበት የነበረ ጉድጓድ ነው ማለት ነው ያው እንደምታዩት ማለት ነው ተመልካቾቻችን ይሄ መስጊድ አሁን ተስፋፍቶ ነው ያኔ ያው እንዲህ ስፋት አልነበረው ማሳያቸው እንዲያዘው አሁን በጣም ሰፊ ነው መስጊዱ አስፋፍተውት ነው እና እስከት ነበረ እንትን መስጊዱ ያኔ ሰሃባው የሰራው ማለት ነው በሩን አይታችሁታል እዚህ መንበሩን አሳያችሁ እዚህ መንበሩ አለች አይደለ እስከዚህ ድረስ ነበር ያኔ ሰሃባው ከባልደረቦቹ ጋር የሰራው ማለት ነው ከዛ በኋላ ያለው እንደምታዩት ይሄ መንበር አለ እዚህ ጋር እስከዚህ ድረስ እንዲህ ማለት ነው አጥራታ እና ለተስፋፍቶ ነው ማለት ነው ተመልካቾች እንግዲህ አሁን አስፋፍተውት በጣም አምሮበት በጣም ሰፊ ነው መስጊዱ ብዙ ሰው የሚያዝ አቅም አለው እና ተመልካቾች ይሄንን ይመስል ነበር በጥቂቱ እንግዲህ ወቅቱ ረመዳን ነው ረመዳናችንንም አላህ ይቀበለን الله እንግዲህ በጥሩ ጾመን የምናልፍ ሰዎች አድርገን የምንጠቀም ሰዎች على نعمة الإسلام الحمد لله 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 على نعمة